አራንሳው 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 ኧረ በእናትህ እንደው ልጅ ስልክ አያነሳም። እኔን ለምን ትጨቀጭቀኛለህ? ሄደህ እዛው ቤቱ አታናግረውም እንዴ? አባቱ ይገለኛል እኮ ነው የምልህ። አያሰማም፣ ነገር አይገባም። መጀመሪያ ሳታጣራ ሄደህ ስትቅለበለብ አስረከብክና አሁን እኔን እየመጣህ ትጨቀጭቀኝ። እድሜ ለአንተ አንተና እኔ ምን አደረኩ? እንደዚህ ማድረግ ብለህ እኔ ምን አደረኩ? መከራ ነገር ውስጥ ያስገባኝ እኔ ራሴን አሞኛል። አሁን በቃ እኔ ምን ማድረግ ነው የሚሻለኝ? ምን አይነት ፈተና ውስጥ ነው ያስገባኝ? ለምን አደውለትም? አደውለትም ነው ያልኩህ። አያነሳም ብለኸኛል። ስልክ አያነሳም። እኔ በሞት ይሻለኛል። እኔ እሱ አጭበርብሮኝ ከሚቀርባት እኔ ልደውልለት ነው። ምን ብለህ የምትደውልለት? ብለህ ነው የምትደውልለት? እንዴት ምን ብለህ ነው የምትደውልለት? ምን አንተን አላምንህም። አንተ ደውለህለት ነው እንደ እሱ እንትን የምትለው? አንተ ደውለህለት ነው እሱ የሚመልስልኝ? ሁለታችሁ አጭበርብራችሁኛል። አንተ እኔን ጨምረህ አብረህ አትቀላቅለኝ። አትቀላቅለኝ። ማን ነው ያስጀመረኝ? እኔን ስራ ይሄን ስራ ያስጀመረኝ ማን አግብቶኝ ነው እኔ ማስጀምርህ? አንተ አይደል ደግሞ ያስጀመርከኝ? የመጀመሪያውን ስራውን ያስጀመርከኝ አልሰራም ብለህ አይደል እንዴት ወጥተህ ሄድከው? መጀመሪያ አትናገርም ነበር እንዴ? እንዴት መስራት እንደነበረብህ ያስጀመርከኝ አንተ ነህ። ይሄን ስራ መጀመሪያውኑ ዘጋ። ቆይ እስኪ እኔ ልደውልልህ። ምን ብለህ ነው የምትደውልለት? ምንድን ነው ሲስተምን ልትጠቀምብኝ ነው እንደዚህ የምትሆን? አቴው ለይ ስነ ስርዓት ያዝ። በሞት ይሻለኛል። ይሄ ቢያጭበረብረኝ እኔ እሞታታለሁ። እኔ ሆነ በኋላ ነው እንዴ ታውል ቢያጭበረብረኝ ያንዳንድ ሽመለቅሽ እንዳይመስልሽ። እያንገራገርከኝ ነው እንዴ? ሰማ እያንገራገርከኝ ወይ ነው የምልህ? እያንገራገርከኝ እኔ እያንዳንዳችሁን አለቃችሁ። ከመጀመሪያ ጀምሮ ስራው እንዴት እንደሚሰራው በስነ ስርዓት መጠየቅ ነበረብህ። አበቃ። አለበለዚያ ደውልለት። እሺ ደውልለት። እየሰማሁ አትደውልለት ስትል አልነበረ? ደውልለት። አልደውልም እንዴ? ደውልለት። ምን አገባኝ? እንደውም አልደውልም አልኩህ እኮ በቃ። እኔ አይመለከተኝም። ሄጄ ለምናገረው ነገር አይመለከተኝም። ስማ አትደውልም አይደል? አዎ አልደውልለትም። አትደውልም? እስኪ ለፈለከው ሰው ሂድና ተናገር። ለፈለከው ሰው? አዎ ሂድ ተናገር። እስኪ ምን እንደምታመጣ ያህል እሺ ታገኘዋለህ፣ ዋጋን ታገኛለህ። ዝም ብለህ ይህ ልጅ ሊያብድ ነው። አንድያውን ተው ሲባል መጀመሪያ አይሰማ። እንዴት ነህ? ሰላም። እባክሽ ባለፈው እኮ አስቀየምኩህ አይደል? በእናትህ ኧረ አላስቀየምከኝ። ችግር የለውም። በቃ ና በቃ ያልከውን ሳንቲሙን አዘጋጅቼልሃለሁ። ውሰደው በእናትህ። እውነት? ና ችግር የለውም አልኩህ እኮ። እሺ ችግር የለውም። አዎ እሺ። ትምህርት ቤት እየሄድኩ ነበር። በቃ መጣሁ። ኧረ እባክህን እኔ እኮ እሺ ችግር የለም። ና እሺ። የሆነች ቦታ እንሂድ። ከዛ እኔ በዛው ትምህርት ቤት ግባል። ሰላም
ትምህርት ቤት ልሄድ ስለነበር አይ ቸኩዬ ነው የመጣው። ሰው ማን እንትን ፖሊስ እንትን ነው ይልት አይደለም ያማል ወይ ምን ልታረግ ነው ይዘው? እስቲ አትቋጭ። ተጠርጥሬ ሲጀመር እየተከታተለኝ ስለሆነ ነው ራሱ እና ስትደውል ራሱ ላውድ አድርገው ተብዬ ላውድ አድርገው ሁላችን ላይ አትናደድ። እሱ ፊት ትናደዳለህ አይደለም ምንድን ነው ሲለኝ ብር አበድሬው ነበር ሰጠኝ ነው ያለው። ናው ስትለኝ እንትን ብዬሽ ሻውዲ በቃ ትራንስፈር አድርግልኝ። ፖሊስ እኮ ነው ትራንስፈር አድርግልሃለሁ አልኩህ እኮ። ታዲያ ፖሊስ ነው እና ፖሊስ ቢሆን እንድትሆን እንጂ ምርመራ ምናምን የሚባል ነገር አለ። ትራንስፈር አድርግልሃለሁ አለኝ ብለው ራሱ የታል ሜሴጁን የሚለኝ ምን ብለህ ላክልኝና በኋላ በጣም ስራት ሺ ሳሉ ደወልክ። እንዴት አድርጌ ነው በኋላ ልቀበል ነው ልቀበል አስከትለህ ትመጣለህ። መጣሁ። እሺ እና እኔ ምን ላድርግሽ አሁን እየዘንድ ነው። ችግር የለም እኔ አገኝ ሊሰጠኝ ስላልኩኝ ደግሞ አንተ እና ሰድ ባለፈ አስቀየርኩ ስትለኝ ሰምቷል እኮ ላውድ አድርገው ብታብዬ ላውድ አሁን በቃ ሻውነት እኔ ወሬ ተውና አካውንት ነገር ስልክ አላነሳልኝ አለ። እባክህ ስልክ አላነሳልኝ አለ። ምንድን ነው የሚሻለኝ? ምንድን ነው? 3000 ብር ብቻ ነው የምፈልግ። ለምን? እኔ እንዴት ነው እንደኔ 3000 ከኔ ነው የምትፈልገው? 3000 ብር ትሰጠኛለህ አትሰጠኝም? አሁን ቆይ ከኔ ለምንድን ነው የምትፈልገው? ምን ማለት ነው? ለኔ ምን ሰጠኛል? ያው በአንተ ምክንያት አይደል? እንዴት እኔ ደውዬ ጠርቼ ፖሊስ ጨምሮ ይዞ መጥቶ 3000 ብር ይዞ ይሄ ጦሰኛ ሰው ያጠገብ ይቆይ። ፖሊስ ነው ማለት? አሁን ብር ትሰጠኛለህ አትሰጠኝም? ትሰጠኛለህ? እኔ ምንም የለኝም። ያለኝ ነው በቃ። ታዲያ ምን አገባኝ? እንዴት ነው ምን አገባኝ ማለት? ስማ አንተን አግኝቶ ቢሆን ኖሮ ሌላ ታሪክ ውስጥ ነበር የምትገባው። አንተ እንዳትገኝ ብዬ ነው እኮ። ምን ፈጣሪ ነው አይጠበቀኝ? እንዴት ነው ፈጣሪ ነው የጠበቀኝ ማለት? ፈጣሪ ነው አይጠበቀኝ። ማንም ስልኩን ያላነሳልህ እንጂ ሌላ ጣጣ ውስጥ ነበር ወስደን በከ ስልኩን አላነሳልኝ። አሁን ብሬን ትሰጠኛለህ ወይ? ብሬን ትሰጠኛለህ አትሰጠኝም? ምን አገባኝ? እንደዛ ነው እንደዛ ነው። እኔ ብቻ አልተበደለም። በቀል መሆኑ ነው በቀል መሆኑ ነው። ደስታ ማለት ነው። አንተ ደስታ ማለት ነው። የስራ ተደሰትክ ማለት ነው። ብሩ አይደለም መታለል ነበር ያናደደኝ። ችግር የለም ገብቷል። ያናደደኝ በጣም ያናደደኝ መታለል ነበር። መታለል ነበር አይደል? ያናደደኝ በጣም ያናደደኝ መታለል ነበር። ታያለህ ደግሞ እኔ ያልጠቆምኩት እንደሆነ ታያለህ።
ይኸውልህ ምን አለ በለኝ አልጠቆምኩት እንደሆነ። እውነትህን ነው። እኔን ነው የምትጠቁመኝ? ታዲያስ ምን ብለህ? በምን ማስረጃ? በምን ማስረጃ? ራሱ ማስረጃ አለ አይደለ? እኔ ሌላ ምን ማስረጃ? እሱ እኮ 6000 ብር ውስጥ ችግር የለውም። በኋላ ከእኔ ጋር ችግር የለውም እናቴ፣ እኔም ምን ማድረግ እንዳለብኝ ያውቃለሁ። ችግር የለውም፣ ችግር የለውም። ሁለተኛ ግን ማለት ነው ብር ብለህ አላነሳም ምናምን ብለህ ንገራቸው። እሺ ሀሳካለ የሰራሽን ያገኝታል ጨዋታው ይቀጥላል። ጨዋታ ተናገር ካለ ችግር የለውም።